ዛሬ እንግዳችን ጃሎ ዳወል ነው ጃሎ ዳወል እንግዲህ ሁለተኛ አልበሙን ደግሞ እንግዲህ 2010 ላይ ሰጥቶናል እንደውም በጣም በሚገርም ሁኔታ ትንቢት የሚመስል ነገር አለ አንጓሎ የሚል ዘፈን አለውና ጃሎዲ አንጓሎ የሚል ዘፈን ለጠቅላይ ሚኒስትራችን ነው የሚባለው ይወክላል አይ አሁን ደሞ በጣበጣሉ ምንድነው የፈረንጅ መሳቂያሙን ምን ላርጋቸው አሁን ምን አርገ እስቲ ያስ ምን አርገ መለስ ምን አርገ መንግስቱ ምን አርገ በሙሉ የሆነ ሰው ተመርጦ ኢትዮጵያ ላይ ቁጭ ሲል ሁሉም እንደዚህ እንዴ ምን ማለት ነው አረ በጣም ኖር ነው እንዴ ህዝቡን መስማት ይኖርባቸዋል ሁሉ እንዴ ሌሎቹ እንደዚህ የሆነ ብርጭቆ ተሰርቷል እንደዚህ አይነትና ገዙ ከተባልኩ በቀጥታ ጧት ወረፋው ማአት ነው ብርጭቆ አንተ መታወቂያ መያዝ አለብህ በመታወቂያ ግን ማውጣት ትችላለህ ለምንድነው መታወቂያ ለምንድነው እንዴ ይሄ ሀገር አይደለም እሺ አይ ታዲያ ሀገርማ ነው በምን ላይ ስንት ሰው አለ ብዙ ሰው አለ እኮ አንድ ብቻ ነው ምንም አይነት ሁለት ተመሳሳይ ጃሉ ሊፈጠር አይችልም አይ እንደዛ አይነት ተመሳሳይ ሊኖር ይችላል ሌላ ጃሉ ወይ ወታደር ወይ ወዛደር ወይ አውርቶ አደር ወይ ሮጦ አደር ሊኖር ይችላል እንጂ ዘፍኖ አደር ወጃሉ ደለብት ይላል ለማንኛውም ባዝናኝ ቆይታ ያረግን ነው ጃሎ ዳወል ዛሬ በዓል ላይ ነው ያለነውና ያረፋ በዓል ላንተ ምን ትርጉም ነው የሚሰጠው እንዴት ነው የምታየው በዓሉስ እንዴት ነው መከበር አለበት ብለህ የምታስበው ብዙ ጊዜ አውደ አመት ሲመጣ ልክ ጧት ላይ ነው ወደ ማታ አካባቢ እንኳን አደረሰህ ይሉኛል እና አይ እንኳን አብሮ አደረሰን ብዬ ምንድነው ምን በዓል አለ እንዴ ምናምን ይስላቸው አው ነገኮ እንትን በዓል ነው ይሉኛል እና የበዓሉ ዕለት አብሬ ከሰዎቹ ጋር እጫወታለሁ ደስ ይለኛል እንጂ ብዙ አርቄ የምጠብቀው አውደ አመት እስካሁን አጋጥሞኛል ምናልባት የጾም የረመዳን ወር ገና ጾሙ ሲገባ ያቺ ወር በጣም ደስ ትለኛለች የክርስቲያኖቹም ጾም ደስ ይለኛል የሁለቱ የጾም አፈታት ግን ያው አቃቸዋለሁ እና እንቁጣጣሽ ሌሎቹ ማታ ነው እንኳን ደሞ በጣበጣሉ ምንድነው የፈረንጅ መሳቂያሙን ምን ላርጋቸው አሁን ምን አርገ እስቲ ያስ ምን አርገ መለስ ምን አርገ መንግስቱ ምን አርገ በሙሉ የሆነ ሰው ተመርጦ ኢትዮጵያ ላይ ቁጭ ሲል ሁሉም እንደዚህ እንዴ ምን ማለት ነው አረ በጣም ኖር ነው እንዴ ህዝቡን መስማት ይኖርባቸዋል ሁሉ እንዴ ሌሎቹ እንደዚህ የሆነ ብርጭቆ ተሰርቷል እንደዚህ አይነትና ገዙ ከተባልኩ በቀጥታ ጧት ወረፋው ማአት ነው ብርጭቆ እንደዚህ ዝም ብሎ ያምስ አሁን የማንም የውጭ ሀገር መሳቂያ ያሉ ነው አስተያየት መስጠት ማለት እኔ እንግዲህ ታቃላ ምንድን ያልከው አሁን ይሄ የተባለው ዘፈን ያ አንጓሎ እንጃ ብዙ ዘፈን ስላለ አንጓሎ አሱ ለአልበም እኔ ከረሳው ዘፈኖች ውስጥ ተበርብረው ወጥተው ከዛ ላይ ይሄ ዘፈን ቆንጆ ነው አሉኝ እኔ ረስቼዋለሁ አሁን እውነታችሁን ነው ብዬ ገባሁ